ብዙ ጊዜ የትኛው የስተዲ ቴክኒክ ነው በጣም አሪፍ የትኛውን ልጠቀም በጣም ብዙ አይነት ስተዲ ቴክኒኮችን ስትራቴጂዎችን እንሰማለን ግን የትኛው ነው አሪፍ የትኛውን ልጠቀም የሚለው ግራ ያጋባናል። በዛሬው ቪዲዮ 5 ሳይንቲፊክሊ ፕሩቭን የሆኑ የስተዲ ቴክኒኮችን ከተለያየ ክራይቴሪያ ሪቪው አድርግላችኋለሁ ማለት ነው። ከታይም አንፃር ነው። አንደኛው ታይም ማለት ለምሳሌ ኤግዛም ፕሪፓሬሽን ሊሆን ይችላል። በጣም አጭር ሰዓት ሲኖራችሁ የትኛው ስተዲ ቴክኒክ ነው ኤፌክቲቭ የሚሆነው ወይ ደግሞ ረጅም ሰዓት ሲኖራችሁ ለአንደርስታንዲንግ የትኛው ስተዲ ቴክኒክ መጠቀም አለብኝ። እንዲሁም ደግሞ ከሞቲቬሽን አንፃር ያለባችሁን ፕሬሸር እና በተጨማሪ ደግሞ ከተለያየ ሳብጀክት አንፃር ምክንያቱም ሁሉም አይነት ሳብጀክት የራሱን የሆነ የስተዲ ቴክኒክ ወይም ደግሞ የተለየ ስትራቴጂ ይፈልጋል። ማትስን በምታጠኑበት ወይ ባዮሎጂ ላታጠኑ ትችላላችሁ። ስለዚህ ለእያንዳንዱ ሳብጀክት የሚመከረው የስተዲ ቴክኒክ የትኛው ነው የሚለውን በዛሬው ቪዲዮ ብሬክዳውን አድርጌ እነግራችኋለሁ ማለት ነው። ቀጥታ ወደ ቪዲዮ ነው የምገባው፣ ግን ከዛ በፊት ሱዛን እባላለሁ የስተዲ ቤስቲ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ከጥናት ጋር የተገናኙ ከሰርች ዴቨሎፕመንት ጋር የተገናኙ ቪዲዮዎችን በሙላ እዚህ ቻናል ላይ ታገኛላችሁ ማለት ነው። ሶ የመጀመሪያው የሚሆነው አክቲቭ ሪኮል ነው። ይሄኛውም ብዙ ጊዜ ሲባል ሰምታችሁ ልታውቁ ትችላላችሁ። አክቲቭ ሪኮል ማለት የፓሲቭ ሪዲንግ ኤግዛክት ኦፖዚት ማለት ትችላላችሁ። ፓሲቭ ሪዲንግ እንዴት ነው? እስከዛሬ በጣም በብዛት የምናውቀው አይነት አጠናን ማለት ነው። ጀስት መጽሐፋችንን አምጥተን ቁጭ ብለን በቃ እሱን አጥንተን ወደ ፈተና መግባት ፓሲቭ ሪዲንግ ማለት ነው። ሶ ይሄ ምንድነው ጉዳቱ? ኢንፎርሜሽኑን በትክክል አንደርስታንድ ላናደርገው እንችላለን። ዝም ብለን አንብበነዋል፣ ታይማችንን አጥፍተናል፣ ግን ሙሉ ለሙሉ አንደርስታንድ የሚባለው ደረጃ ላይ ሳንደርስ ሊሆን ይችላል ማለት ነው የምንገባው። እና ደግሞ ከሜሞሪ አንፃር ይሄን ያህል አይምሯችን ውስጥ የመቅረት ነገሩ ያን ያህል አይደለም ፓሲቭ ሪዲንግ ሲሆን ማለት ነው። እና ደግሞ ኢት ቴክስ በጣም ብዙ ኢፈርት ብዙ ታይማችሁንም ይወስድባችኋል፣ ግን ደግሞ ያን ያህል ኢፌክቲቭ አይደለም። የዚህ ኤግዛክት ኦፖዚት እና በጣም በቃ ምርጡ የሚባለው አክቲቭ ሪኮል ነው። አክቲቭ ሪኮል ምንድነው? ዝም ብሎ ኢንፎርሜሽንን ኮንሱም ከማድረግ ይልቅ ጥያቄ በመስራት ራሳችሁን በመጠየቅ ኩዊዝ በማድረግ ራሳችሁን ምን ያህል እንዳወቃችሁ የምታውቁበት፣ ካላወቃችሁ እዛው ላይ እያወቃችሁ ራሳችሁን ፉሊ ፕሪፔር የምታደርጉበት ስቴጅ ነው ማለት ነው። ሶ እዚህ ላይ በተለያየ ሜትር ልታደርጉት ትችላላችሁ ይሄንን የአክቲቭ ሪኮልን ማለት ነው። ሶ ጥያቄዎችን ራሳችሁን በመጠየቅ ለምሳሌ ፍላሽ ካርድስ ዲጂታል ሊሆን ይችላል ወይም ደግሞ በራሳችሁ እንደዚህ በወረቀት አድርጋችሁ ፍላሽ ካርድስ አዘጋጅታችሁ ራሳችሁን ጥያቄዎች በመጠየቅ ማድረግ ትችላላችሁ። መጽሐፍ ላይ ያሉ ጥያቄዎችን ኦር ከተለያየ ቦታ ላይ ፕራክቲስ ፔፐሮችን በመስራት ይህንን አክቲቭ ሪኮል ማድረግ ትችላላችሁ። በተጨማሪ ደግሞ ይሄ ነገር ምንድነው ከነዛ ካልናቸው ክራይቴሪያዎች አንፃር ምንድነው ስንል አንደኛ ኢፈርት ይጠይቃል። ምክንያቱም ራሳችሁን ጥያቄ መጠየቅ ማዘጋጀት፣ ያነበባችሁት ነገር ዘግታችሁ ምንድነው ያነበብኩት ብላችሁ ራሳችሁን መጠየቅ ታይም ይፈልጋል። ግን ደግሞ በጣም ኢፌክቲቭ ነው፣ ምክንያቱም አንደርስታንዲንጋችሁን በደንብ ወደ ሌላ ሌቭል የሚወስድላችሁ ስለሆነ ማለት ነው። ስለዚህ ፎከስ እና የሆነ በደንብ ኢፈርት ይጠይቃል፣ ግን በደንብ ኢፌክቲቭ የሚባለው የአጠናን ስትራቴጂ ነው ማለት ነው። ከኤግዛም ፕሪፓሬሽን አንፃር ስናየው በጣም ኢፌክቲቭ ዋን ኦፍ ዘ ሞስት ኢፌክቲቭ የሚባለው የአጠናን ስትራቴጂ አክቲቭ ሪኮል ነው ማለት ነው። ምክንያቱም ልክ ወደ ፈተና ሩም ስትገቡ ፋክቶችን የማስታወስ እዛ ሰዓት ላይ እንትን የለባችሁም። ኦልሬዲ እናንተ ፕራክቲስ ስላደረጋችሁት ኦልሬዲ ስለለመዳችሁት እንደ አዲስ እዛ ጋር ፋክቶችን ማስታወስ ምናምን የእናንተ ስራ አይሆንባችሁ ማለት ነው። ስለዚህ አክቲቭ ሪኮል ደ ቤስት ከብዙ አንፃር በጣም ምርጥ የሚባለው ነው ማለት ነው። ለምን አይነት ሳብጀክቶች ይመከራል ስንል ደግሞ ሞስትሊ ይሄ የሚሰራው ለፋክት ቤዝድ የሆኑ እንዲሁም ደግሞ ቲዮሪም ያላቸው ትምህርቶች ልክ እንደ ባዮሎጂ፣ ኬሚስትሪ፣ ሂስትሪ አይነት ትምህርቶች ሲሆኑ በደንብ ፋክቶች ያሏቸው ነገሮች ናቸው። ስለዚህ እነሱን ፋክቶች ራሳችሁን ኩዊዝ በማድረግ ካነበባችሁ በኋላ መፈተን ትችላላችሁ ማለት ነው። እዚህ ላይ ግሬድ 12ዎች ይህን ቪዲዮ እያያችሁ ልትኖሩ ትችላላችሁ። ሌሎችም ተማሪዎች ካላችሁ አንድ ሪኮመንድ የማድረጋችሁ ቻናል አለ ቴሌግራም ላይ፣ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ቤኖል አካዳሚ ይባላል። አሁን ላይ ደግሞ ብዙ እየቀረበም ከመምጣቱ አንፃር በዚህ ሰዓት እንግዲህ 12ኛ ክፍሎች ኦፍኮርስ አምናት ግሬድ 12 ገና ግሬድ 11 ላይ እናንተን ለመምከር ያን ያህል በቂ ላልሆን እችላለሁ። ነገር ግን ካለኝም ልምድ አንፃር ፈተና ሲቀርብ የማንበብ ነገር ሳይሆን መኖር ያለበት በደንብ ጥያቄዎችን የመስራት የተለያዩ ከዚህ በፊት የተፈተኑ ኤግዛሞችን ምንድነው ፕራክቲስ ማድረግ ነው። ስለዚህ ለዚህ የሚጠቅማችሁ የተለያዩ ሞዴል ኩዌስችኖችን የሚያዘጋጀላችሁና በነፃ እናንተ
የሚያዘጋጃችሁ ለፈተና ምርጥ የቴሌግራም ቻናል አለ ቤኖላ አካዳሚ። ሊንኩ እንዳልኳችሁ ዲስክሪፕሽን ያስቀምጥላችኋለሁ። ሄዳችሁ አሁኑን ጆይን አድርጎ በቅርቡ ሞዴላችሁንም ትወስዳላችሁ። ብዙ ኩዌሽኖችን የተለያዩ ማብራሪያዎችን ስለምታገኙ እዛ ላይ አሪፍ እውቀት ታገኛላችሁ ማለት ነው። ኦልሶ ግሬድ 11 ለኔክስት ይር በጣም አሪፍ ዝግጅት ካሁኑ ነው ይኖራችኋል። ስለዚህ ቤኖላ አካዳሚ ሄዳችሁ ጆይን አድርጉ ማለት ነው። ሁለተኛው ፖሞዶሮ ቴክኒክ ነው። ፖሞዶሮ ከዚህ በፊት አንድ ቪዲዮ ላይ ጠቅሼዋለሁ። በጣም ፖፑላር ነው። ኦቨርሬትድ በሚለው ነው እኔ እንደውም የጠቀስኩት ማለት ነው። ምክንያቱም ለአንዳንድ ሰው ለእኔ አይሰራም ብዬ ስለማስብ ማለት ነው። ግን በጣም ፖፑላር እና ሳይንቲፊክሊ በደንብ የተረጋገጠ ምርጥ የሚባል ያጠናን ስታይል ነው። ይሄ ምንድነው? የ25 ደቂቃ ጥናት አድርጋችሁ 5 ደቂቃ ማረፍ ነው። በየ25 ደቂቃ እያጠናችሁ 5 ደቂቃ ማረፍ ማለት ነው። ከዛ ከ10-14 ይሄንን ካደረጋችሁ በኋላ ለ10 ወይም 15 ደቂቃ ያክል ደግሞ በደንብ ይሄን ሰፋ ያለ ታይም እረፍት ትወስዳላችሁ ማለት ነው። ይሄ ለምን እንደሚጠቅማችሁ ለፎከስ ነው። ብዙ ጊዜ ፎከስ ማድረግ ስለሚያቅተን አንድ ቦታ አንድ ትምህርት እያነበብን 1 ሰዓት 2 ሰዓት መቀመጥ በጣም ከባድ ነው። ዝም ብለን ከሆነ ሰዓት በኋላ ያለውን ጀስት ተቀምጠናል እንጂ የምር ኢፌክቲቭሊ እያነበብን አንደርስታንድ እያደረግን ነው አይደለም። ስለዚህ ለዚህ ምንድነው መፍትሄው? አይምሯችን ከ5 ደቂቃ በላይ ፎከስ ማድረግ አይችልም የሚል ሳይንስ ስላለ 25 ደቂቃ ታነቡና 5 ደቂቃ ራሳችሁን ሪፍሬሽ አድርጋችሁ ሪላክስ አድርጋችሁ ስትመጡ እንደ አዲስ ደግሞ አይምራችሁ አሁንም ክፍት ሆኖ ያንን ማቴሪያል በደንብ ማንበብ ትችላላችሁ ማለት ነው። ስለዚህ በየ5 ደቂቃው ይህንን ነገር እየለመዳችሁ ስትሄዱ አስችሊ ከፍ እያደረጋችሁ መሄድ ትችላላችሁ። 30-40 እያለ ከፍ ይላል። ፎከሳችሁ አሪፍ እየሆነ ሲመጣ ማለት ነው። ከዛ የእንትናችሁን ታይምም በዛው 5 ደቂቃ ያክል አያረፋችሁ ሪፍሬሽ አድርጋችሁ መታችሁ ማንበብ ትችላላችሁ ማለት ነው። ይሄኛው በጣም አሪፍ ምንድነው የሚያስብለው እንዳላችሁ ከሞቲቬሽን አንፃር ሞቲቬትድ ያሉናችሁ ታይም ላይ ይሄንን ማድረግ አይምራችሁ በጣም ብዙ ስራ እንዳይበዛበት ያደርግላችኋል። አንደኛው ነገር። ሁለተኛው ደግሞ ኤግዛም ፕሪፓሬሽን በጣም አሪፍ ነው። ምክንያቱም ስትረስፉል ስለምትሆኑ ኤግዛም ምናምን ሲኖር ደስ ብላችሁ መቀመጣችሁ ኢፌክቲቭ አይደለም። በተለይ ደግሞ ረጅም ያላነበባችሁት ነገር ኖራችሁ ግን ዝም ብላችሁ ከተቀመጣችሁ የምርም ያን ነገር እያጠናችሁት ስላልሆነ 25 ደቂቃ እያነበባችሁ በመሀል ረፍት ብትወስዱ ሪፍሬሽ እያደረጋችሁ አይምራችሁን በስነ ስርዓት ኢፌክቲቭ የሆነ የስተዲ ታይም ሊኖራችሁ። ሶስተኛው እኔም ብዙ ጊዜ ጠቅሼዋለሁ፣ ፌማን ወይም ደግሞ ሌሎችን ቲቺንግ አዘርስ ማለት ነው። ጓደኞቻችሁ ሊሆን ይችላል፣ ኢማጂነሪ ፐርሰን ሊሆን ይችላል። ራሳችሁን ያንን ቶፒክ እያስረዳችሁ ሪከርድ ማድረግ ሊሆን ይችላል። በተለያየ ሜትድ ብቻ ግን ሰውን እንደምታስረዱ አድርጋችሁ እያሰባችሁ ማጥናት ነው። ይሄኛው በጣም ደሞስት ምርጥ የሚባል የስተዲ ቴክኒክ ነው። ይሄኛው ምንድነው ዲስአድቫንቴጁ? ታይም በጣም ይወስዳል። ራሳችሁ ኢቭን አንድ ዝም ብላችሁ ማስረዳቱ ቀርቶ የሆነን ቴክስት በውስጣችሁ በለሆሳስ ነው የሚባለው በለሆሳስ ስታነቡትና በውስጣችሁ በቃ ዝም ብላችሁ ስታነቡና ቃላትን እያወጣችሁ እንኳን ስታነቡ በጣም የታይም ዲፍረንስ አለው። እንደዚህ አይምሯችሁ አይለውም ቃሉን ጀስት ስዕሉን አይቶት ነው አንደርስታንድ የሚያደርገው። በአፍ ማውራት ግን ሌላ ታይም የሚፈጅ ነገር ነው ማለት ነው። ከዛ ደግሞ እዚህ ላይ እንደ ማስረዳት ስትጨምሩበት የምታውቋትን አንድ የገባችሁትን ነገር በተለያየ ቃላት እያሰማመራችሁ ማለት ታይም በጣም ኢፈርት በጣም ይፈልጋል። ትንሽ ታይም የሚወስድ ነገር ነው። ግን በጣም ምርጥ የሚባለው ለምንድን ነው? ለሜሞሪ ነው። አትረሱትም። እንደዛ ያደረጋችሁትን ነገር ሌሎችን ማስረዳት አሪፍ ነው። አትረሱትም። ሁለተኛ ነገር ደግሞ በደንብ ያንን ኢንፎርሜሽን ዳጀስት ታደርጉታላችሁ። ጀስት አንበባችሁት ከሆነ ኦኬ ገብታችኋል፣ ግን ዳጀስት አልሆነም በደንብ አልተብላላ ማለት ነው። ለሰው ስታስረዱት በደንብ የገባችሁ የረሳችኋትን ግራ የገባችሁ ነገርም ከነበረች ወይም ደግሞ የተሰላ ያደረጋችኋትን ነገር ከነበረች ያንን በማድረግ ፕሮሰስ ውስጥ በደንብ አንደርስታንድ ያደረጋችሁ ታይምራችሁ ዳጀስት እያደረገ ያንን ማቴሪያል ትመጣላችሁ ማለት ነው። ከኤግዛም አንጻር ስናየው ፌማንን እንዳለ ታይም የሚወስድ ስለሆነ ረሽ ሃውርስ ላይ ከሆናችሁ የሚመረጥ አይነት ስትራቴጂ አይደለም። ግን አሪፍ የሚሆነው ለመቼ ነው? ሪቪዥን ሲሆን ማለት ነው። ኦልሬዲ አንብባችሁ የነበራችሁትን ነገር ሪቫይዝ ለማድረግ ከሆነ በጣም ምርጡ መንገድ ነው። እንዳዲስ ዝም ብላችሁ ፓሲቭ ሪዲንግ ከማድረግ ኦልሬዲ ያነበባችሁትን ማቴሪያል አሁን ላይ ፌማን ቴክኒክን ተጠቅማችሁ ሌሎችን ማስረዳት ምናምን ቤስት ዌይ ነው ማለት ነው። አራተኛው ዲስ ኢዝ በጣም በቃ ለእኔ ኮር የሚባል ስተዲ ቴክኒክ ነው። ስፔስድ ሪፒቲሽን ይባላል። ምንም ነገር አንድ ነገር አንብባችሁት ዞር ካላችሁ አታስታውሱትም ማለት አንደርስታንድ አድርጋችሁ ሊሆን እኮ ይችላል። ግን እየደጋገማችሁ ስትመጡ ይሄ ብዙ ስቴፖችን ያለፋችሁ ትመጣላችሁ። አዳዲስ የራሳችሁን ክሬቲቪቲ መጨመር ትችላላችሁ። ያነበባችሁትን ነገር
ሜሞራይዝ ብቻ ማድረግ ሳይሆን አዲስ ነገር መጨመር ክሬት ማድረግ የሆነ ነገር በደንብ ይሄ አንደርስታንድ የሚባለው ሌቭል ላይ እንድትደርሱ ያግዛችኋል። ስፔስድ ሬፒቲሽን ምንድነው? በየ3 ቀኑ ወይ በየሳምንቱ የሆነ ስፔስ መሀል ላይ በደንብ ጋፕ ኖሮ ከዛ ያንን ማቴሪያል ደግሞ ማንበብ ማለት ነው። በተለያየ ሜተድ ልትጠቀሙ ትችላላችሁ ስታነቡ አጌን ሌሎቹን አይነት አክቲቭ ሪኮል ምናምን። ግን ደግሞ ስፔስድ ሬፒቲሽን ማለት እየደጋገማችሁ በ3 ቀን በሳምንት ማየት ነው ማለት ነው። እንደዛ ስታደርጉ ምንድነው አይምራችሁ እያብላላው ይሄዳል። በቃ አትረሱትም። ሪቫይዝ ካላደረጋችሁ ያነበባችሁትን ነገር ከትንሽ ታይም በኋላ አንደርስታንድ እንኳን አድርጋችሁት ቢሆን ላታስታውሱት ትችላላችሁ፣ ትረሱታላችሁ። ስፔስድ ሬፒቲሽን ሲሆን ግን አይምራችሁት በደንብ እንዲቀር ያግዛችኋል ማለት ነው። ኤግዛም አንጻር ስናየው ኤግዛም በጣም የደረሰባችሁ ከሆነ አሪፍ አይደለም። ምክንያቱም ኦልሬዲ ስፔስድ ሬፒቲሽን እና ከዚህ በፊት አድርጋችሁት መሆን አለበት ማለት ነው። ስለዚህ ቀደም ብላችሁ ካወቃችሁ ኤግዛማችሁ ገና ከሆነ እንደዛ ቀደም ብላችሁ ጀምራችሁ ስፔስድ ሬፒቲሽን ካደረጋችሁ በደንብ እዛ ነገር ላይ ኤክሰል ማድረግ ትችላላችሁ፣ ወይም በደንብ ማስተር ማድረግ ትችላላችሁ ያንን ቶፒክ ማለት ነው። እና ለክራሚንግ አይሆንም። ላስት ሚኒት ላይ ክራም ለማድረግ የሚሆን አይነት ስተዲ ቴክኒክ አይደለም። ግን ቀደም ብላችሁ ከሆነ ቤስት ቴክኒክ ነው ማለት ነው። 5ኛ አብዛኞቻችን የምንጠቀመው በተለይ ደግሞ አንደርስታንድ ማድረግ የከበዳችሁ ነገር ወይ ኤግዛም ምናምን ደርሶባችሁ ግን ደግሞ አንደርስታንድ አላደረጋችሁትን ከዚህ በፊት አይታችሁት የማታውቁትን ነገር ከዛ ስታነቡት ዝም ብላችሁ ፓሲቭ ሪዲንግ ስታደርጉ አልገባ ካላችሁ ቀጥታ የምትሄዱት ወደ ቪዲዮ ነው። ስለዚህ የዩቲዩብ ቱቶሪያሎችን ዩቲዩብ ላይ ኤክስፕሌን የሚያደርጉ ሰዎችን ሄዳችሁ ማየት፣ ሌክቸሮችን ማዳመጥ፣ የተለያዩ ዲያግራሞችን ቪዲዮችን እየተጠቀማችሁ ቪዥዋል በሆነ ወይ መማር ነው። ይሄኛ አሪፍነቱ እንዳልኳችሁ ኦልሬዲ ምንም የማታውቁት ኮንሰፕት ሲሆን መጽሐፍን ማንበብ ከባድ ነው። ሰው ሲያስረዳችሁ ግን ይቀላል። ከዛ በኋላ እናንተ ማንበብ የተሻለ ያን ነገር ማስተር እንድታደርጉ ይረዳችኋል። ስለዚህ አዲስ ነገር ሲሆን እና የሆነ ነገር ሞክራችሁ ሃርድ የሆነ ነገር አልገባ ካላችሁ በቪዲዮዎች ተጠቅማችሁ ማየት ትችላላችሁ። የተለያዩ ሌክቸሮችን ማዳመጥ ትችላላችሁ ማለት ነው። ለኤግዛም ፕሪፓሬሽን ደግሞ እንዳልኩት ከዚህ ውስጥ ካልተዘጋጃችሁና ስለዛ ሀሳብ ምንም የማታውቁ ከሆነ በደንብ ኢፌክቲቭ ነው። ግን እንዴት ነው ምን ማድረግ አለባችሁ? ቪዲዮ ስታዳምጡ ያው ከፍታችሁት እንቅልፍ ከወሰዳችሁ ወይም ደግሞ ሙሉ ለሙሉ እዛ ቪዲዮ ላይ ካልሆናችሁ ኮንሰንትሬትድ ሆናችሁ እያዳመጣችሁ ካልሆነ ችግር ነው። ስለዚህ ቪዲዮ ስታዳምጡ ከሀሳብ ሳትወጡ እንዲሆን ወረቀት ደብተር ይዛችሁ በመሀል ኖት እያያዛችሁ በስነስርዓት ክላስ ውስጥ እንደምትማሩ አይነት ፊሊንግ ፈጥራችሁ የምትሉ ከሆነ አትሊስት ዋና ዋና የሚባሉ ቶፒኮችን ዋና ዋና የሚባለውን ነገር ኮር ሀሳቡን ወይም ደግሞ ምንድነው አጠቃላይ ሀሳቡን መረዳት ትችላላችሁ ማለት ነው። ከዛ ፈርዘር ሪዲንግ ስታደርጉበት ፐርፌክት የሆነ ስተዲ ታይም ይኖራችኋል ማለት ነው። ሶ 5ቱ የስተዲ ቴክኒኮች እነዚህ ነበሩ። ፖፑላር ናቸው እንዳልናቸው በጣም አሪፍ የሚባሉትን ብዙ አሉ። ከዚህ በተጨማሪ ብዙ አይነት ቴክኒኮች አሉ። እኔ አሪፍ ናቸው ብዬ ያሰብኳቸውን 5ቱን ጠቅሼላችኋለሁ ማለት ነው። ሶ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ እና ደግሞ የትኛው ስተዲ ቴክኒክ ተመቻችሁ ከዚህ ቀጥሎ ምን ልስራላችሁ ኦር ደግሞ እናንተ ሼር ማድረግ የምትፈልጉትን እኔ ሀሳብ ካለ ሼር ማድረግ ትችላላችሁ። ባይ